ስም ሄራን ተሾመ ተክለ ማርያም ወርቄ ግሉማ ይባላል። የእናትሽንስ ታውቂያለሽ? እሺ አይ እኔ ብነግራት ይሻላል አንቺ ከምታሳጥሩ። ትዕግስት ካሳ ቀጸላ ናትናኤል ወልደ ማርያም አየሻለሁ ሰጥር አላሳጠረች ነው። አይ እንታች ተናገሪ ብትባይ ሄራን አሳጥራለ። ትዕግስት ካሳ ቀጸላ ብቻ ነው የምትይው የነበረ አይደለም። እሺ የአባቴ ስም ተሾመ ተክለ ማርያም ወርቄ ግሉማ ይባላል። ማን የተዘጋጀልን ግጥም ያቀርብልን? እኔ ነኝ የተዘጋጀሁት። አድዋ ይናገር የብሔሮች ጥምረት የአላፍ ሕዝብ ስብጥር እጅ ለእጅ ተያይዞ ተቃቅፎ በፍቅር የሰራውን ጀብዱን ያሳየውን ተአምር የኢትዮጵያዊነትን የአንድነትን ምስጢር ሀቁን አፍረጥርጦ አድዋ ይናገር ያለውን በመጣል በሌላው ለመኩራት ያልሆነውን ሆኖ ለሚወድ መታየት ታሪኩን የማያውቅ ትውልድ በበዛበት በወሳኙ ጊዜ አሁን ላይ በዚህ ወቅት ጋራ ሸንተረሩ ተራራው አፋለው ቃላትን ያፈልቃል ይናገራል ሜዳው ከአጥናፍ አጥናፍ ሞልቶ የድምፁ መረዋ የአበሾችን ጋድል ይዳስኩር አድዋ የነጭ ብሪተኛ አበሻን በመናቅ ባህርን አቋርጦ እስከ ሰፈር ሲዘልቅ በትዕቢት ተሞልቶ ሲያስቸግር ወራሪ ተናዝነት ሲባል ሲተላለፍ ጥሪ ገበሬው በሬዎቹን በረት አስገብቶ ሸማኔው ዕቃውን አስሮ ጓዳ ከቶ ሁሉም ያፈራውን ሀብት ጥሪቱን ትቶ ከምስራቅ ከምዕራብ ከማል ከጠረፍ ከሰሜን ከደቡብ ከአንዱ ጫፍ ሌላው ጫፍ በልህ የተሞላ በቁጣ ነበልባል ገንፍሎ በወጣ በሕዝብ ማዕበል ጠላት መሽሎክ ያቶ ምድር ስትጠበው ጉልበት አቅም አንሶት ሕሊና ሲከዳው በቆፈረው ጉድጓድ አረንቋ ሲዘፈቅ በለኮሰው እሳት ተለብልቦ ሲወድቅ ታሪኩን ያስረዳ አድዋ ይጠየቅ የነጭ ልዕልና ማን አለብኝነት ማረጉ ተገፎ የተዋረደበት ካባው ልብሶ ወልቆ በርቃን የቀረበት የጥቁሮች ነፃነት የተበሰረበት የአበሻ ማንነት ደምቆ የወጣበት ውሎና ተጋድሎ የትንታጉ ጀግና የትርኢቱ መድረክ ከእርሱ ጋር ነውና በገሃድ ሲፈጸም ያየውን በተግባር የኢትዮጵያዊነትን ጥልቅ የሆነ ምስጢር እውነትና ሀቁን አጉልቶ ይመስክር። በዚያ በጨለማ በጭቆና ዘመን እጅግ ያስገረመ ያስደመመ ዓለምን ነጭን አንበርክኮ ጥቁር ሕዝብ ሲኮራ ልዩ ታምር አይቷል ሽንጣሙ ተራራ። ያን ጊዜ በትዝብት ያየውን በሰፈር ሳይደብቅ እውነቱን አድዋ ይናገር። ከፋሽስት ወታደር ቦቴ ከጠለቀ በባዶ እግሩ ሲሮጥ ፍጥነቱ ያላቀ ከጠላት መስረዮች ጫት በበለጠ ቀረርቶ ፉከራው ጋራ እያናወጠ አበሻው ፈረንጁን መድረሻ ሲያሳጣው ባንዳ ተሸብሮ ነጭ ላብ ሲያልበው ያየ የታዘበ ምስጢሩን የሚያውቀው ድርጊቱን አስረጂ መስካሪ አድዋ ነው። በጦር ስልት ተክኖ በመረጃ ልቆ አውዳሚ መሳሪያ እስከ ፍንጫው ታጥቆ ራሱን ደብቆ ምሽግ ውስጥ ያለውን ጎትቶ እያወጣ በሚያዝጋማውን በሰይፍ በጎራዴ እየቀላ አንገቱን በሸፍጥ ካበውን ታሪኩን የናደ ሀፍረት አከናንውት ስሙን ያዋረደ የጥቁር ክብርን ለዓለም ያስከበረ ሰው እኩል መሆኑን ለዓለም ያበሰረ ከ80 በላይ የብሔሮች ጥምረት ለአንድ ዓላማ ቆመው በፍቅር በአንድነት እሱ አልፎ የማያልፍ ታሪክ የሰራበት አድዋ ያውቀዋል ወጣ ገባው መሬት ይናገር መስክር ሕዝብ አዳም ያውቀው ድርጊቱ የማይሞት ዘላለም የሆነው
ለማበረታታት የመጣችሁ ሰዎች በሙሉ በጣም እናመሰግናለንና እኔ በጣም እኛን አክብራችሁ ለኛም ደግሞ በጣም ክብር ሰጣችሁ ደግሞ እዚህ ድረስ ደክማችሁ የመጣችሁ ሰዎች እግዚአብሔር ይስጥልን። በመጀመሪያ ደግሞ እግዚአብሔርን አመሰግናለሁ እና ቅድስት ድንግል ማርያምንም እኔ አመሰግናለሁ።